ቆንጆ በነገራችን ላይ እኔ እንዳንቺ አይነት ቆንጆዎችን ስፖርት ማሰራት ወዳለሁ። እኔ ጎበዝ ስፖርት አሰልጣኝ ስለሆንኩ የፈለግሽውን አይነት ስፖርት አሁኑኑ ላሰራሽ ፈቃደኛ ነኝ። በቃ አንቺ ብቻ እሺ በይ እንጂ ከኔ ጋር አብረሽ ስፖርት ከሰራሽ እመኚኝ ከዚህ በላይ ገራሚ የሰውነት ቅርጽ ይኖርሻል። ታዲያ እኔ ቆንጆ ከፈለግሽ አሁኑኑ ላሰራሽ ዝግጁ ነኝ። ዋው ባይገርምህ እኔ ራሱ ከጎበዝ አሰልጣኝ ጋር ስፖርት መስራት እፈልግ ነበር። በል እንጀምር። That put the community on fire. You all I done too much, it's too much, it's too much, it's too much. Kojo, ati opako. እርዳታን ሳላደንቅ ማለፍ አልችልም። በጣም አመሰግናለሁ። ኧረ እኔ ቆንጆ ምንም ችግር የለውም። እንዴ በእግርሽ ወደ ቤት ልትሄጂ ነው እንዴ? ምን ሆነሻል? ዛሬ ያሰራሁሽ ስፖርቶች በጣም ከባባድ ስለነበሩ ከዚህ በላይ መንቀሳቀስ የለብሽም። ከዚህ በላይ ከተንቀሳቀስሽ ሰውነትሽን እየጎዳሽ ነው የምትሄጂው። ስለዚህ በቃ ይህንን ብር ያዥና ከፈለግሽ በራይድ አሊያም ደግሞ በታክሲ ወደ ቤትሽ መሄድ ትችያለሽ። ብቻ እኔ ቆንጆ እኔ የምፈልገው በምቾት ዘና ብለሽ በመኪና እንድትሄጂ ነው። በጣም አሪፍና ምርጥ ወንድ ነህ። ደግነትን ሳላደንቅ ማለፍ አልችልም። ዋው ይቺንማ በእጄ ማስገባት አለብኝ። እንዴ ኮጆ ምርጥ ሰው፣ ቆይ ዛሬ የት ሄደህ ነው? ከቅድም ጀምሮ እየፈለግኩ ነበር። የት ጠፍተህ ነው? አቤ እኔማ አንዷን ቆንጆ ስፖርት እያሰራኋት ነበር። እናም አሁን የተዋጣለት አሰልጣኝ ሆኜልሃለሁ። በል ለማንኛውም ባለፈው ለሮቤል እንዲጫወት የሰጠከውን ቁማር አሸንፏል። ብቻ በድምሩ 2 ሚሊዮን ብር ነው የበላው። ከዛም ወዲያውኑ ለኔ 100 ሺህ ብር ሰጠኝ። ታዲያ ኮጆ አንተም የዛኔ እሱ የተጫወተልህን ጨዋታ አሸንፈሃል። እንኳን ደስ አለ ኮጆ። 5 ሚሊዮን ብር በልተሃል። መቼስ ሁኔታዎችን አይተህ ለኔ 1 ሚሊዮን ብር ትሰጠኛለህ። በል አሁኑን ሄደን ብሩን እናውጣ። እኔ ይሄን ማመን አልችልም። አቤ እየቀለድክ አይደለማ? በፈጣሪ በስተመጨረሻ ከደህንነት ጋር ልሰለባበት ነው። አቤት እንዴት ደስ ይላል። አቤ ብሩን እንዳወጣሁት ለአንተ 1 ሚሊዮን ብር እሰጥሃለሁ። ኮጆ ምን ሆናል? ላበላቦንክ እኮ። በል ትኬቱን ያዝና ሄደን ብሩን እናውጣ። እንዴ ቆይ ትኬቱ ኪሴ ውስጥ አልነበር እንዴ? እስቲ ከኋላ ኪሴ ደግሞ ነው። አቤ አይገርምም? ትኬቱ ኪሴ ውስጥ ነበር። አሁን ግን የት እንደገባ አላውቅም። ቆይ የት አድርጌው ነው? ትኬቱንማ ማግኘት አለብኝ። እንዴ ቀደም ትኬቱን ይዤው ነበር። አይሆንም። ወይኔ አቤ ሄይ ያቺ ቆንጆ ጉድ ሰርታኛለች። የኔ ቆንጆ ቆይ ከመሄድሽ በፊት ቅር ካላለሽ ስልክሽን ብትሰጪኝ ምን ይመስልሻል? ኮጆ ዛሬ እንዳጋጣሚ ሆኖ ስልኬን አላስኩትም። ሄይ ቆንጆ በቃ ምንም አትጨነቂ፣ እኔ የራሴን ስልክ ጽፌ እሰጥሻለሁ። ታዲያ ቆንጆ ቤት እንደገባሽ ደውይልኝ እሺ? እንደምትደውይልኝ ተስፋ አደርጋለሁ። አታስብ ኮጆ፣ ቤት እንደገባው ደውልልሃለሁ። ሄይ አምላኬ አቤ የሚገርመው ነገር እኮ እኔ ስልኳን ራሱ አልተቀበልኳትም። ወይኔ የት እንዳለች ራሱ ምንም አላውቅም። አቤ ቆያው ምንድነው ማደርገው? ልጅቷንማ እንደምንም ብዬ ማግኘት አለብኝ። ቆይ ማነው ደግሞ በዚህ ሰዓት የሚደውለው? እኔ አሁን ላይ ሰዎችን ማናገር አልፈልግም። ቆይ ለምንድነው እየደወለ የሚረብሹኝ? ስራ ፈቶች። ሄሎ ኮጆ፣ ቅድም ስልክ ቁጥርን የሰጠኝ ልጅ ነኝ። ፈጣሪ ይመስገን። በጣም በፈለኩሽ ሰዓት የደወልሽው። ይኸውልሽ እኔ ቆንጆ አሁን የምነግርሽን በደንብ አዳምጪ። ይኸውልሽ ቅድም ስልክ ቁጥሬን ጽፌ የሰጠሁሽን ወረቀት በጣም እፈልገዋለሁ። እባክሽ እኔ ቆንጆ ስልክ ቁጥሬን ውሰጂና ወረቀቱን መልሽልኝ። በእናትሽ እኔ ቆንጆ በፈጣሪ ስም እለምንሻለሁ። እባክሽ ወረቀቱ ለኔና ለዘር ማንዘሮች ስለሚያስፈልግ ወረቀቱን ስጪኝ። በጣም አመሰግናለሁ ኮጆ። እኔም እኮ የደወልኩልህ ይህንኑ ልነግርህ ነው። አይገርምም? ቀደም ስልክ ቁጥሬን ትኬቱ ላይ ጽፈህ ስትሰጠኝ በጣም ገርሞኝ ነበር። ከዛ እኔም ላረጋግጥ ትኬቱን ይዤ ስሄድ 5 ሚሊዮን ብር አንበሸበሸኝ። ደግሞ እኮ ቅድም በራይድ ሂጂ ብለህ 3000 ብርም ሰጥተኝ ነበር። እናም ዛሬ ብቻ 5 ሚሊዮን 3000 ብር አንበሸበሽከኝ። ሄይ ለማንኛውም ኮጆ በአንድ ቀን ብቻ ሚሊዮነር ስላደረግከኝ በጣም አመሰግናለሁ። ከእንግዲህ ወረቀት ብለህ እኔ ጋር እንዳትደውል። ያው ችግር የምትፈጥር ከሆነ ደግሞ ባሌ ፖሊስ ስለሆነ ለሱ ነግሬ ዋጋን እንዲሰጥ አደርጋለሁ። ቻው ቤብ ቻው።